ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ልደት 587 ዓመታት በፊት የባቢሎን ንጉሥ የነበረው ናቡከደነጾር ትልቅ የወርቅ ሐውልት አቁሞ ለዚህ ጣዖት የማይሰግድ ሰው ወደ እሳት ይጣላል የሚል አዋጅ አወጀ። በዚህ አዋጅ ምክንያት በድፍን ባቢሎን የሚኖሩ እስራኤላውያንም ጭምር ሁሉም ለወርቁ ምስል ሲሰግዱ፣ አናንያ፣ አዛሪያና ሚሳኤል ግን ለእግዚአብሔር እንጂ ለጣዖት አንሰግድም አሉ። ናቡከደነጾር በወጣቶቹ መልስ እጅግ ተበሳጨ። የሚነደውን እሳት 7 እጥፍ እንዲያደርጉ ታዘዘ። ልፋ ሲለው ነው እንጂ እሳቱ 7 እጅም ቢሆን 1 እጅም ቢሆን ለሶስቱ ወጣቶች መቃጠል ያው መቃጠል ነው። የባቢሎንን ማገዶ ከማባከን በቀር 3 ወጣቶች የሚሞቱት ሞትም ያው አንድ ሞት ነው። የተፈለገው ግን እንዲፈሩ ነበር። ሰይጣን አሰራሩ እንዲህ ነው። እምነታችን ሲጨምር እሳቱ 7 እጥፍ ይጨምራል። ያድነናል የሚለው ምስክርነታችን ናቡከደነጾሮችን ያስቆጣል። በስልጣናቸው የሚነደውን እሳት መጨመር እንጂ የእኛን እምነት መቀነስ አይችሉም። ሰላማቸውና ከመጎናጸፊያቸው ከቀረው ልብሳቸውም ጋር እንዲታሰሩ ተደረገ። ያ ሁሉ ልብስ አብሯቸው እንዲታሰር የተፈለገው ስቃያቸውን የበለጠ ለማብዛት፣ እግራቸው መታሰሩም ሳይንፈራገጡ እንዲቃጠሉ ለማድረግ ነበር። በዚህ አሰቃቂ ሁኔታ 3ቱን ወጣቶች ወደ እሳት ጨመሯቸው። ከእሳቱ ኃይል የተነሳ የጣሏቸውን ሰዎች የእሳቱ ወላፈን ገደላቸው። 3ቱን ወጣቶች እሳት ውስጥ ሲገቡ ከእስራታቸው ተፈተው ሲመላለሱ ታዩ። እግዚአብሔር ቅዱስ ገብርኤልን ልኮ የእሳቱን ኃይል አጠፋ። የመልአኩ መውረድ የወልደ እግዚአብሔር የኢየሱስ ክርስቶስ ምሳሌ፣ የመምጣቱና የሰውን ልጅ ከሲኦል እሳት የማዳኑ ሥራ ምሳሌ ሆኖ ይኖራል። 3ቱ ወጣቶች ልብስ አልብሰው የጨመሯቸው እንዲሰቃዩ ነበር። ሆኖም ለስቃይ የለበሱት ልብስ ለዝማሬ ሆናቸው። መቼም እርቃን ሆኖ ዝማሬ የለም። አልብሰው ባይከቷቸው ኖሮ ሲወጡ እርቃናቸውን በወጡ ነበር። የሚያስደንቀው እነዚህ 3 ጸጳጦሶች እንኳን ሊቃጠሉ ጭስጭስ እንኳን አይሉም ነበር። የባቢሎን እሳት አስደናቂ ነው። ከእሳቱ ውስጥ እያሉ እሳቱ ያቃጠለው የታሰሩበትን ገመድ ብቻ ነበር። ከዚያ ውጪ የጣሏቸውን ሰዎች ወላፈኑ ገደላቸው። ሰዎችን ወደ እሳት መገፍተር ቀላል ነው። እሳቱ ግን ገፍታሪዎቹን ሊያቃጥል ይችላል። 3ቱ ወጣቶች እሳት ውስጥ ገብተው የመውጣታቸው ታሪክ በጥላቻና በዘረኝነት እሳት እየነደድን ባለንበት በዚህ ዘመን ሆነን ስንመለከተው መልእክቱ ብዙ ነው። በሚነደው እሳት ላይ የእያንዳንዳችን ድርሻ ምንድነው? አንዳንድ ሰው ይለይለት ካልደፈረሰ አይጠራም ይላል። በስድብ፣ በጥላቻ፣ በነቀፋ ከሩቅም ከቅርብም ሆኖ የሚያባብስ ሰው እንግዲህ እሳቱን 7 እጥፍ ከሚጨምሩት የናቡከደነጾር አሽከሮች አይለይም። በዚያ ላይ ይለይለት ብለህ የምትጨምረው እሳት ወላፈኑ አንተኑ ማቃጠሉ አይቀርም። ያለነውም የምንኖረውም እሳቱ ውስጥ ሆነው የምናመልከው አምላክ ሊያድነን ይችላል ብለው በሚጸልዩ ሰዎች ነው። ጸሎት መፍትሄ ነው ሲባል በሚያስቀን በናቡከደነጾሮች ሳይሆን ዳዊቱን በማያስታጉሉ አናንያ፣ አዛሪያና ሚሳኤሎች ነው። እሳት ውስጥ ገብተው የወጡት እነዚህ አርበኞች ከጸሎቱ ባሻገር አንድ ልብ ነበሩ። በሙሉ ትንቢተ ዳንኤል ላይ አናንያ እንዲህ አለ፣ አዛሪያም እንዲህ አለ የሚል አልተጻፈም። 3 ሲሆኑ እንደ አንድ ሰው ሲናገሩ ሲሰሙ፣ አብረው ሲጾሙ፣ አብረው ሲሾሙ፣ አብረው ሲታሰሩ፣ አብረው ከእሳት ሲገቡ፣ አብረው ሲወጡ፣ አብረው ሲዘምሩ ነው ያየናቸው። አንድ ልብ ሳይሆኑ ከእሳት መውጣት አይቻልም። አናንያና አዛሪያ ተፋቅረው ሚሳኤልን ቢጠሉት ኖሮ በሐሳብ ባይስማሙ ኖሮ ተቃጥለው ይቀሩ ነበር። መልአኩን የላከ በእርሱ የታመኑትን ባሪያዎቹን ያዳነ የአናንያ፣ የአዛሪያ፣ የሚሳኤል አምላክ ይመስገን። ትንቢተ ዳንኤል ምዕራፍ 3 ቁጥር 28